ብሎ ይቅርታውን ከተቀበለ ሌላም ጥፋት ያጠፋልና ጎበዝ ነሽ ብዬሻለሁ። የኔ እንቁ ሴት ከአንቺ ብዙ ነገር ተምረናል። ብዙ ነገርም ደግሞ አስተማሪ ማምር ሁለታችሁም ማምሮች ናቸው። የኛ ማምሮች ማለት ነው። ብሩኬ በጣም እናመሰግናለን። በጣም እናከብራለን ወንድሜ። እንወዳለን ወንድማችን። እንደዚህ ዝቅ ብለህ ስለመጣ ፈጣሪ ያክብርልን። ፈጣሪ ያክብርልን። ይሄንን ነው የምለው እኔ። ሀይሚዬ ጥፋቱን የሰው ልጅ ያጠፋል። ጥፋቱን ሲደባብቅ ነው ይቅርታ ልባችን ላይ ይቅርታ መቀበል የማይችለው። አሁን በግልጹ መጥቷልና ይቅርታውን ተቀበይ። የይቅርታ ልብ አለሽ አንቺ እንቁ ነሽ እና ምክንያቱም እሱ አሁን ጥፋቱን አምኖ ብዙ ነገራቶችን አንቺ እንደጎዳሽ ተጎድተሻል። እኛን አይተናል። ከማንም በላይ የተጎዳሽ ከማንም በላይ ወንድ ልጅ ይቋቋማል ምንም ቢሆን ምንም። ሴት ልጅ ደግሞ ከባድ ነው። አልተጎዳሽም እያልን አይደለም፣ ተጎድተሻል የኔ እናት፣ የኔ እንቁ ሴት። እንደዚህ ተንበርክኮ ይቅርታ ጠይቆሻል። እንደዚህ ተንበርክኮ ይቅርታ ሲጠይቅሽ ደግሞ ልብሽን አታራቂው። ጥሩ አይደለም። ወንድ ልጅ አንዳንድ ጊዜ እኛ ጭክን ስንልበት በጣም ይከብዳል እና ልቡ ከተሰበረ ወንድ ልጅ መመለስ በጣም ከባድ ነው። እንደ ሴት ልጅ አይደለም እና ያንን ተመልክተሽ ሁሉንም ነገር ጀርባውን ያለውን ነገር ይቅርታውን ተቀበይ። ይቅርታ ነው የሚበጀው። ምንም ነገር ከይቅርታ በላይ ደግሞ ምንም የለም። ስለዚህ ተጎድተሻል። እኛ በብሩኬ ፋንታ እንክስሻለን። እኛ ኦዲየንሶችሽ እህቶችሽ እዚህ ጋር እያለቀሱ ብዙ እናቶችሽ አሉሽ፣ እናቶች ማለት ነው እና በእሱ ዘንድ እኛ ደግሞ እንክስሻለን፣ እሱም ይክስሻል። በዙሪያሽ ያሉ በሙሉ ብሩኬ ትልቅ ጥፋት ነው ያጠፋ። ያንን ደግሞ ጥፋቱን አምኖበታል። ትልቁ ነገር ይሄ ነው። በቃ ብሩኬም ከሱ የሚጠበቀው ነገር አድርጓል። አንቺም ደግሞ ከአንቺ የሚጠበቀውን ነገር አድርገሻል። በቃ የኔ ጀግና፣ የኔ እርግብ። እኔም እንደውም እኔ ይቅርታ ጠይቅሻለሁ በብሩኬ ፋንታ። በጣም በመቤቴ በጋሽዬ ብዬሻለሁ። በምትወጂ ጋሽዬ በማሚዬ ሞት ብዬሻለሁ። ይቅርታውን ተቀብለሽ ሁሉንም ነገር ደግሞ አብሮ መጋፈጥ ነው የሚበጀው። አንቺ ደግሞ ከሱ ጋራ ሆነሽ ያንንን ለማጽዳት ልቡ እንዲረጋጋ ይቅርታ ተቀብለሹ ያንን አብራችሁ አስተካክላችሁ በዙሪያ ያሏችሁን ሰዎች ከራሳቸው የምታስርቁ ሁለታችሁ ናቸው። መጀመሪያ አንቺ ይቅርታውን ተቀብለሽ ያንን ደግሞ እሱም ተረጋግቶ ህይወታችሁ ላይ ያለውን ነገር ደግሞ ማስረቅ ትችላላችሁ። እና የኔ ውድ እህት፣ የኔ እርግብ፣ እምወድሽ እማከብርሽ፣ ይቅርታውን ተቀበይ። እኛ መንክስሻለን፣ ብሩኬም ይክስሻል። የኔ እናት ተጎድተሻል። ትልቅ ጥፋት ነው። ምንም አላጠፋሽም። አንቺ ምንም አላጠፋሽም። የሰው ልጅ ደግሞ ይሳሳታል። ይሄ ስህተቱ ደግሞ ለወደፊት ያስተምረዋል፣ ብሩኬ ያስተምረዋል። እና ሁለተኛ እንደዚህ አይነት ጥፋት ለምን አጠፋ አይባልም። ሰው ለምን ጥፋቱ ይሄ ነገር አልተረጋገጠም፣ የብሩኬ ጥፋት አልተረጋገጠም፣ ይሄ አድርጓል ወይስ አላደረገም የሚል መሀል ላይ ነን እና ያለነውን ሁላችንም እንደ ጥፋቱ አድርጎ ስለመጣ ብቻ ይቅርታ እንደተጎዳሽ አንቺ ስለምትወጂ ነው መስዋዕት የከፈልሽው። ይህን ደግሞ ይቅርታውን ተቀበይ የኔ እርግብ፣ የኔ ነጭ እርግብ። እመቤቴ መሀላችሁ ትግባ። እመብርሃን ጥላ ከለላ ትሆንላችሁ። እመቤቴ የጥላቱን ትያዝላችሁ። እና አመሰግናለሁ። ጨርሻለሁ።